ሰላም ጤና ይስጥልኝ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ እኔና እናንተ የምንጫወተው እንዴት ነው? በዕድሜ ልክ የሆነ ነገር ነው የማጫወታችሁ። ማለቴም ዕድሜ ልክ ብዬ ስል በዕድሜ ልክ ነው የማጫወታችሁ ብዬ ስል ትልቅ ሰው ነኝ ለማለት ነው። ከትልቅ ሰው ትልቅ ከሆንኩኝ ትልቅ ነገር ያየሁትን በህይወቴ ያየሁትን የተመለከትኩትን የታዘብኩትን ነገር ለእናንተ ማድረስ ግድ ይለኛል ማለት ነው። እና እስቲ አንድ ነገር እንነጋገር። እኔ ብዙ ሚሊዮነር ሰዎችን አይቻለሁ፣ ብዙ ሀብታም ሰዎችን አይቻለሁ። ልጅ ለመውለድ የማያደርጉት ጥረት ያላደረጉት ስለት የለም፣ ግንስ ልጅ የለም። አንዳንድ ሰዎች ደግሞ የሚገርመው ነገር ሁለት ልጅ በቂ ነው፣ አንድ ልጅ በቂ ነው፣ በጥሩ ያድጋል። ይሄንን ማን ያደረገው እንትን ነው? ይሄ የማን ሳይንስ ነው? ይሄ የማን እምነት ነው? ይሄ የሚገርመው አንድ ነገር ልጠቁማችሁ የምፈልገው ነገር ቢኖር እግዚአብሔር የፈለገውን ከልክለሃል ማለት ነው። አንተ የፈለግከውን ወልደሃል ማለት ነው። አያችሁ፣ ሁለት ልጅ ይበቃኛል ብለህ ስትል ወይም ብለሽ ስትይ ማን ነው ይሄንን ነገር ያስተማርሽ? ማን ያሳወቀ? ይሄንን የአውሮፓዎቹን እንትን ነው አምጥተህ እዚህ ጋር አሁን ለምሳሌ ማን ነው እንትን ጃፓን የሚገርመው ወጣት ምን ያህል አለ ብላችሁ ብትሉ 5% የለም ወጣቱ። በምንድን ይሄ ያንተን አባባል እያለ ከዚህ በኋላ ልጅ በቃን፣ አንድ ልጅ በቂ ነው፣ በጥሩ ይደግ። ይሄንን የሚወስነው እግዚአብሔር ነው፣ አንተ አይደለህም። አባቶቻችን አንድ ነገር ሳይኖራቸው ከእጅ ወደ አፍ እየጎረሱ 10፣ 11፣ 12 ልጅ ይወልዳሉ። ያ ነው ዛሬ የውላችሁ እንደዚህ ኢትዮጵያን የሞላ ነው። ስለዚህ ያንን የሳይንሱን ስራ ወይም ወሬ ተውና ዝም ብለህ ውለድ። አንተ አልወልድም ያልከው በታብሌት ያስወገድሽው እሱ እግዚአብሔር የሚፈልገው ልጅ ነው። አይገርማችሁም? አንተ የምትፈልገውን ወልደሃል፣ እግዚአብሔር የሚፈልገውን ግን አስቀርተሃል። ይሄንን ታውቃለህ ወይም ታዝበሃል? የአንተ ፍላጎት የሆነውን ወልደሃል፣ የእግዚአብሔር ፍላጎት የእግዚአብሔር ምርጫ የሆነውን የእግዚአብሔር ፍቃድ የሆነውን አስቀርተዋል። በታብሌትና በበርዝ ኮንትሮል አስቀርተዋል። አየህ? ስለዚህ ተጠንቀቁ። እነኛም ልጆች የእናንተ አይሆኑም። አይገርምም? ልጅ የሚሆነው በእግዚአብሔር ፍቃድ ሲወለድና እንደ እግዚአብሔር ፍቃድ ሲያድግ ነው። እናቶች፣ ጡት የማታጠቡ እናቶች ወዮላችሁ። ልጅ አለን ብላችሁ እንዳታስቡ። በሞግዚት የምታሳድጉ ልጆቻችሁን በሞግዚት የምታሳድጉ እናቶች ልጅ አለን ብላችሁ እንዳታስቡ። እውነቴን ነው የምነግራችሁ። አዎ ልጅሽን አዝለሽ ጡት አጥብተሽ ያንቺን ጸባይ፣ ያንቺን ባህል፣ ያንቺን ሃይማኖት፣ ያንቺን ፍቅር መስጠት አለበት፣ መመገብ አለበት። የሰው ልጅ በመልበስና ወይም በምግብ ምንም የሚሆነው ነገር የለም ማለት እንጃ። ወይም ደግሞ እንግሊዘኛ ስለተናገረ ልጁ አደገ ማለት አይደለም። አዎ እናት ኃላፊነቷ ይሄ ነው። ስለዚህ ወደዛ አልገባም። አሁን የምነግራችሁ ነገር ቢኖር በበርዝ ኮንትሮል ወይም ደግሞ በተለያየ ነገር ሁለት ልጅ ይበቃናል፣ አንድ ልጅ ይበቃናል ብላችሁ ያስቀራችሁ ሰዎች ንስሐ ግቡ። ከዛስ ውለዱ። መውለድ መልካም ነው። ያ አንቺ የፈለግሽው ለአንቺ አይሆንሽም። እግዚአብሔር የፈለገው ነው ለአንቺ የሚሆንሽ። በእግዚአብሔር ስራ ውስጥ አትግቡ፣ በእግዚአብሔር። ስለዚህ ምንድን ነው የምላችሁ? የዚህ አይነቱን ሐሳብ የአውሮፓዎችን ሐሳብ ተዉት። የራሳችሁ የአያት የቅድመ አያታችሁ የአባት የእናታችሁ ይሻላችኋል ነው ምላችሁ። አመሰግናለሁ።